Iran strikes the Gulf's nerve center as reports claim a US-linked radar site in Bahrain may have been hit. Mujtaba goes for the eyes as Iran appears to shift focus towards surveillance and early warning networks. የዓለም ፖለቲካ መድረክ በሳቅ በደነገጠ ስሜትና በተሞላበት ፍልሚያ መካከል ሆኖ ሚዛኑን ሙሉ በሙሉ እየሳተ ነው። ምዕራባውያን የምስራቁ ክንድ ተሰብሯል። ሰላም ሊወርድ ነው ብለው ቁጭ ብለው በደስታ ሊያጨበጭቡና የድል አዋጅ ሊያውጁ ሲሉም መካከለኛው ምስራቅ ግን ጭራሽ ማንም ያልገመተውና የሆሊውድ የሳይንስ ፊልም የሚመስል እሳታማና አዲስ ጉድ ይዞ ብቅ ብሏል። ዋሽንግተንን እንቅልፍ የነሳት ቴል አቪቭን ክፉኛ አስደነገጠውና መላውን ዓለም ቁጭ ብድግ ያደርገው ይኸው ታላቅ ወታደራዊና ዲፕሎማሲያዊ ሚስጥር አሁን በአደባባይ ፈንድቷል። ጉዳዩ እጅግ አስገራሚና የፊልም ድራማ የሚመስል ነው። በአንድ በኩል ኢራን የአሜሪካን አይኖች ሙሉ በሙሉ እውር ለማድረግ ስትራቴጂዋን ቀይራ በባህሬን የሚገኘውን ታዋቂውን የጃባል አድ ዱካን የራዳር ጣቢያን በድሮና በሚሳኤል አመድ ስታደርገው፣ ሌላ በኩል ደግሞ በሊባኖስ ቢካ ቫሊ ሰማይ ላይ የእስራኤል ኩራትና ታላቅ የደህንነት መመኪያ የሆነው ኤሮን ዋን ዘመናዊ ድሮን እንደ ወፍ ታድሮ መሬት ላይ ተከስክሷል። ባስ ብሎ ደግሞ በራሷ በአሜሪካ ምድር ላይ ወታደራዊ ጄት በድንገት ተከስክሶ አመድ መሆኑንና በእስራኤል አይፋ ደግሞ በሩጫ ሰዓት የባቡር ሀዲዶች በብረት ቁርጥራጭ ተዘግተው መመሰቃቀላቸው ነገሩን ሁሉ ተደራራቢ የራስ ምታትና ስቂኝ አጋጣሚም አድርጎታል። የሁሉ ወታደራዊ መነቃቃትና ትኩሳት አየር ላይ ባለበት በዚህ ሰከንድም በዲፕሎማሲው መድረክ ላይ ሌላ እውነተኛ የፖለቲካ ድራማም ተከፍቷል። ፕሬዝዳንት ዶናልድ ትራምፕ ለራሳቸው የ80ኛ ዓመት የልደት በዓልና ለዋይት ሃውስ ዩኤፍሲ ድግስ ማክበሪያ እንዲሆንላቸው በማሰብ ኢራን ጋር ታሪካዊ ስምምነት ዛሬውኑ ልንፈራረም ነው እያሉ በአደባባይ የፕሮፓጋንዳ ወሬዎችን ቢረጩም ኢራን ግን ለፖለቲካ ድራማ አንመችም ስትል በትራምፕ ላይ ቀዝቃዛዋም አፍሳባቸዋለች። ይባስ ብሎ ደግሞ ዋሽንግተን ይህንን ዲፕሎማሲያዊ ፊርማ ለማሰባሰብ ሌሊት ከቀን በምትሮጥበት ቅጽበትም እስራኤል በቤሩት ዳሃያ አውራጃ ላይ የሰነዘረችው ድንገተኛና ከባድ አየር ድብደባ የትራምፕን የሰላም ዕቅድ ውሃ ቢወቅጡት እምቦጭ አድርጎበታል። በአንድ በኩል በአሜሪካ ምድር ላይ ወታደራዊ ጄቶች እየተከሰከሱባት፣ በባህሬን የራዳር አይኖቿ እየጠፉባትና ስምምነቱን ለልደት በዓላቸው ማክበሪያ ለማድረግ የሚቸኩሉት ትራምፕ በሌላ በኩል ደግሞ የሊባኖስን ቤሩት የሚያፈርሱ የኔታንያሁ የጦር ክንፎች በተቃራኒው ደግሞ የእስራኤልና የአሜሪካን አይን አሳውረናል እያሉ ከመሬት ውስጥም ዋሻዎችና ከሰማይ ላይ እሳት የሚተፉት የቴህራንና የሊባኖስ ታጣቂዎች ለመሆኑ በዚህ ሰዓታማ ሚስጥራዊና የድመትና አይጥ ጨዋታ ውስጥም በመጨረሻ የበላይነቱን ይዞ የሚወጣውና ታሪክ የሚቀይረው ማን ነው? የመካከለኛው ምስራቅና የዓለም የኃይል ሚዛን ፊልሚያ ወዴት ሊያመራ እንደሚችል ዝርዝር መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ነገር ግን ወደ ዋናው መረጃ ከመግባታችን በፊት የዓለም ጉድ ቀድመው የሚሰሙበትና ሁሌም አንድ እርምጃ ወደፊት የሚራመዱበትን የነጻነት መድረክ ባለቤት ለመሆን አሁኑኑ ይህንን ቪዲዮ ላይክ በማድረግ አማሪክ ኒውስ ጄኒቪ ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷን በመጫን የቤተሰባችን የክብር አባል ይሁኑ። ምክንያቱም እኛ ጋር የምታገኙት መረጃ ሌላ ቦታ የለም። አሁን ቀጥታ ወደ ዋናው ዝርዝር መረጃ እንሸጋግራለን። መልካም ጊዜ። Iran strikes the Gulf's nerve center as reports claim a US-linked radar site in Bahrain may have been hit. Mujtaba goes for the eyes as Iran appears to shift focus towards surveillance and early warning networks. Iran hunts America's radars as the reported Bahrain የዓለም ፖለቲካ መድረክ በሳቅና በደነገጠ ስሜት መካከል ሆኖ ሚዛኑን ሙሉ በሙሉ እየሳተ ነው። ምዕራባውያን የኢራን ክንድ ተሰብረዋል ብለው ቁጭ ብለው በደስታ ሊያጨበጭቡ ሲሉ ኢራን ግን ጭራሽ ማንም ያልገመተውንና ወታደራዊ ተንታኞችን እጅና አፋቸውን አስጭኖ እንዲተክዙ ያደረገም አስቂኝና አስደናቂ የቪዲዮ ጌም የሚመስል ጉድ ይዛ ብቅ ብላለች። ጉዳዩ እንዲህ ነው። ኢራን አሁን ደግሞ በቀጥታ የአሜሪካን አይኖች ለማጥፋትና ሙሉ በሙሉ እውር ለማድረግ ስትራቴጂዋን ቀይራለች። በባህሬን የሚገኘውና የአሜሪካ ጦር በባህረ ሰላጤው ላይ የሚጠቀምበት ዋናው የወታደራዊ መረጃ እምብርት ጣቢያም የኢራን ድሮኖችና ሚሳኤሎች ሲሳይ ሆነዋል መባሉ መላውን ቀጠና ቁጭ ብድግ አድርጎታል። አርቲ በተባለው የዜና ወኪል በኩል ይፋ የሆኑት አዳዲስ የሳተላይት ምስሎችም በባህሬን የሚገኘውን ታዋቂውን የጃባል አድ ዱካን የራዳር ጣቢያ ደረሰበትን ከባድና አስደንጋጭ መጋየት ፈንትው አድርገው አሳይተዋል። ይህንን ጉዳይ ይበልጥ አሳሳቢና ሳታማ የሚያደርገው ደግሞ
የተገኙት የጭስና የቃጠሎ ምስሎች የጦር ተንታኞች በካርታ ላይ ካሰፈሩት መጋጠሚያ ጋር አንድ ለአንድ ገጥሞ መገኘቱ ነው። ይህ የተመታው ስፍራ ተራ የብረት ክምችት ሳይሆን AR-327 የተባለው እጅግ ዘመናዊና ረጅም ርቀት ተሻጋሪ የሆነውን የአየር ክልል መቆጣጠሪያና የሚሳኤል ቅድመ ማስጠንቀቂያ ራዳርን ያስቀመጠ ታላቅ የምዕራባውያን ንብረት ነበር። ይህ ጥቃት እውነት መሆኑ ከተረጋገጠ ኢራን በአሜሪካ ላይ እስካሁን ከሰነዘረቻቸው ጥቃቶች ሁሉ እጅግ በጣም የጠራና ስኬታማው የጦርነት ሽልማቷ ያደረገችው ታሪካዊ ክስተት ሆኖ ይመዘገብላታል። ምክንያቱም ይህ ራዳር መላው የባህረ ሰላጤ አካባቢን የሚወነጨፉ የባሊስቲክ ሚሳኤሎችን፣ የጠላት ድሮኖችንና ተዋጊ ጄቶችን ገና በሩቁ እያሸተተ መረጃ የሚሰጥ የአሜሪካ ዋና ዓይን በመሆኑ ነው። አሁን ግን ያ ዓይን በኢራን ሚሳኤል ተመቶ በመዘጋቱ ምክንያት አሜሪካ በቀጠናው ላይ የሚመጡባትን ሚሳኤሎች ቀድማ የመመከትና የማክሸፍ አቅሟ በከፍተኛ ሁኔታ ሊወርድና ሊወዛወዝ እንደሚችል እየተነገረ ይገኛል። ነገር ግን ጨዋታውን ይበልጥ የፊልም ድራማ የሚያደርገውና ዋሽንግተንን እንቅልፍ የነሳት ሌላ ትልቅ ቦምብ ወሬም አለ። እሱም አሜሪካ ከኢራን ጋር በከፈተችው በዚህ ሰዓታማ ውጥረት መሃል ከዋናው የጦርነት ቀጠና እጅግ በጣም ርቆ በሚገኘው በራሷ ምድር ላይ ሌላ አስደንጋጭ ክስተት ማስተናገዷ ነው። ዶናልድ ትራምፕ እዚያ ማዕከላዊ ምስራቅ ላይ ያለውን የጦርነት ትኩሳት ለመቆጣጠር በሚደክሙበት ሰዓት በዋሽንግተን ግዛት በሚገኘው አኪማ ካውንቲ ሬምሮክ ሌክ በተባለው አካባቢ አንድ የአሜሪካ ወታደራዊ ተዋጊ ጄት በድንገት ተከስክሶ አመድ መሆኑ ሕዝቡን በትልቅ ድንጋጤ ውስጥም ጥሎታል። በቪዲዮ ተቀርጾ የወጣው ይኸው አስገራሚ የአውሮፕላን መከስከስ አደጋ አሜሪካ በውጭ ዓለም የገጠማት የጦርነት መክሰፍት ሳይበቃት በገዛ ቤቷም ውስጥ ወታደራዊ አውሮፕላኖቿን እስከ ማጣት የደረሰችበትን አሳዛኝና ስቂኝ አጋጣሚ ለዓለም አሳይተዋል። ዶናልድ ትራምፕ እዚያ ማዕከላዊ ምስራቅ ላይ ያለውን የጦርነት ትኩሳት ለመቆጣጠር በሚደክሙበት ሰዓት ዋሽንግተን ግዛት በሚገኘው የአኪማ ካውንቲ ሬምሮክ ሌክ በተባለው አካባቢ አንድ የአሜሪካ ወታደራዊ ተዋጊ ጄት በልምምድ ላይ ያለ በድንገት ተከስክሶ አመድ መሆኑ ሕዝቡን በትልቅ ድንጋጤ ውስጥም ጥሎታል። የአደጋ ጊዜ ሰራተኞች ወደ ስፍራው በፍጥነት ቢሮጡም አውሮፕላኑ ለምን እንደወደቀ እስካሁን የተረጋገጠ ነገር የለም። ጉዳዩ በአዳዲስ ሚስጥሮች ተከቦ በምርመራ ላይ ይገኛል። የአስገራሚ አደጋ አሜሪካ በውጭ ዓለም የገጠማት የጦርነት ራስ ምታት ሳይበቃት በገዛ ቤቷም ውስጥ ወታደራዊ አውሮፕላኖቿን እስከ ማጣት የደረሰችበትን አሳዛኝና አስቂኝ አጋጣሚ ለዓለም አሳይተዋል። ይባስ ብሎ ደግሞ በዲፕሎማሲው መድረክ ላይ ሌላ እውነተኛ የፖለቲካ ድራማም ተከፍቷል። ፕሬዝዳንት ዶናልድ ትራምፕ በራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ላይ ብቅ ብለው ኢራን ጋር ታሪካዊ ስምምነት ልንፈራረም ነው፣ መንገዶችና የሆርሙዝ የባህር በር ወዲያውኑ ይከፈታሉ፣ የቀድሞው የኦባማ ስምምነት ግን ወደ ኒውክሌር መሳሪያ የሚወስድ አውራ ጎዳና ነበር እያሉ በአደባባይ የድል ወሬዎችን መርጨት ጀምረውም ነበር። ትራምፕ ስምምነት በትክክልም ሰኔ 14 እሁድ ዕለት እንደሚፈረምና ትልቅ ዲፕሎማሲያዊ ስኬት እንደሚሆን በልበ ሙሉነት ተናግረውም ነበር። ነገር ግን ቴህራን የትራምፕን ይህንን የፊርሚያ ድራማ ፊት ለፊት ውድቅ በማድረግ ያቀረባችሁትን የስምምነት ሰነድ ገና አልተጠናቀቀም፣ በባለሥልጣኖቻችንም አልጸደቀም፣ ንግግሩ ላይ አልደረስንም ስትል በትራምፕ ላይ ቀዝቃዛዋም አፍሳባቸዋለች። የኢራን ባለስልጣናትና የፋርስ የዜና ወኪል ይፋ እንዳደረጉት ትራምፕ በዚች በተለየች ቀን ስምምነቱን ለመፈረም የገፉበት ምክንያት የራሳቸውን የውስጥ የፖለቲካ አጀንዳ ለማሳካት የፈጠሩት የፕሮፓጋንዳ ስልት ነው። ምክንያቱም ይቺ የፊርሚያ ቀጠሮ የተቆረጠችበት ቀን የትራምፕን 80ኛ ዓመት የልደት በዓል አከባበርና በዋይት ሃውስ ከተዘጋጀው ትልቅ UFC የስፖርት ዝግጅት ጋርም አንድ ላይ እንዲገጥም ተደርጎ በጥንቃቄ የተመረጠ በመሆኑ ነው። የኢራን ተደራዳሪዎች እንደዚህ አይነት ስሱና ወሳኝ የዲፕሎማሲ ንግግሮችን ለትራምፕ የልደት ድግስ ማቅለሚያና ለሚዲያ ማሟያ ድራማ እንዲሆን አንፈቅድም በማለት ዋሽንግተን ላይ በሳቅ የታጀበ የፖለቲካ ስላቅም ሰንዝረዋል። ይህ በእንዲህ እንዳለ CNN እንደዘገበው በመካከለኛው ምስራቅ አደራዳሪ የሆኑት አካላት የ60 ቀን የሰላም ቀጠሮ ድንገት በሌላ አዲስ ቀጠናዊ ቀውስ እንዳይደናቀፍ በመስጋት ስምምነቱ በኦንላይን ወይም ደግሞ በቪዲዮ ኮንፈረንስ እንዲፈረም ሌሊት ከቀን ሲሮጡ ውለዋል። ትራምፕ በበኩላቸው የኔ ስምምነት ኢራን የኒውክሌር መሳሪያ እንዳታገኝ የሚያግድ ጠንካራ ግንብ ነው፣ ተገቢው ጊዜ ሲመጣ በቢቱ ቦምብ ጣይ አውሮፕላኖቻችን እናም በጀግኖች አብራሪዎቻችን ታግዘን ከተራራው ስር የተቀበረውን የኒውክሌር ብናኝ እናጠፋዋለን እያሉ አሁንም ቢዝቱም ኢራን ግን ነገሩን ወደ ማስተናጋጃ ድራማነት አልቀይረውም ብላ ቆርጣ ተነስታለች።
በአንድ በኩል በአሜሪካ ምድር ላይ ወታደራዊ ጄቶቿ የተከሰከሱባትና በባህሬን የራዳር አይኖቿ እየጠፉባት ስምነቱን ለልደት በዓላቸው ማክበሪያ ለማድረግ የሚቸኩሉት ትራምፕ በሌላ በኩል ደግሞ ለንግግር ዝግጁ ነን ግን ለፖለቲካ ድራማ አንመችም እያለች የአሜሪካን ኩራት የምትቀጠቅጠው ኢራን ለመሆኑ በዚህ ሰዓታማና ሚስጥራዊ ጨዋታ ውስጥም በመጨረሻ አሸናፊ ማን ነው? ሁለቱ አገራት ጨዋታውን ወዴት ሊወስዱት እንደሚችሉ መላው ዓለም ቁጭ ብድግ ብሎ በአግራሞት መከታተሉን ቀጥሏል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ታሪካዊ ስምምነት ሰነድ ዛሬውኑ ልንፈራረም እንችላለን፣ ነገሮች ሁሉ መስመር ይይዛሉ እያሉ በትሩዝ ሶሻል ገጻቸው ላይ የድል አዋጅ በአደባባይ አውጀውም ነበር። ነገር ግን ዋሽንግተን ዲፕሎማሲያን አሟሙቃ ፊርሚያ ለማሰባሰብ ለሌሊት ከቀን ስትሮጥ እስራኤል በቤሩት ላይ የሰነዘረችው የድንገተኛ አየር ድብደባ ነገሩን ሁሉ ውሃ ቢወቅጡት እንቦጭ አድርጎባቸዋል። ነገሩን ይበልጥ የፊልም ድራማ የሚያደርገውና ዋሽንግተንን እጅና አፏን አስጭኑ እንዲተክዝ ያደረገው የዚህ ጥቃት ሰዓትና አጋጣሚ ነው። በትራምፕ አስተዳደር በኩል ክልላዊ ጦርነትን ለማስቀረትና ከቴህራን ጋር ሰፊ መግባባት ላይ ለመድረስ የመጨረሻ ወሳኝ ምዕራፍ ላይ መደረሱ እየተነገረ በነበረበት በዚያው ሰከንድም የእስራኤል ጦር ጄቶች የሊባኖስ ዋና ከተማ ወደሆነችው ቤሩት ሰማይ ላይ በኃይል ተወርውረዋል። ይህም በቅርቡ በኢራንና በእስራኤል መካከል ከተቀሰቀሰው ቀጥተኛ የኃይል ፍልሚያ በኋላ እስራኤል በቤሩት ላይ የፈጸመችው የመጀመሪያው ከባድ የአየር ጥቃት ሆኖ ተመዝግበዋል። የእስራኤል መከላከያ ሰራዊት ይፋ እንዳደረገው ከሆነም የጦር ጄቶቻቸው የሂዝቦላ ይዞታና ዋና መሸሸጊያ ተደርጋ በምትታወቀው የደቡባዊ ቤሩት ዳህያ አውራጃ ላይ የሚገኘውን ዋና አዘም ድባቅ መጥተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝም በጋራ ባወጡት መግለጫ ማንኛውንም በግዛታችን ላይ የሚሰነዘር ትንኮሳ እንታገስም በማለት ጥቃቱን በይፋ አረጋግጠዋል። ለመሆኑ እስራኤል ይህንን የመሰለ የቁጭት እርምጃ እንድትወስድ ያደርጋት ምን ይሆን? ጨዋታው የሚጀምረው እዚህ ጋር ነው። ጥቃቱ ከመፈጸሙ ጥቂት ሰዓታት በፊት ከሊባኖስ ተነስተው ድንበር የተሻገሩም የሂዝቦላ 3 ሚስጥራዊ ድሮኖች የእስራኤልን ዘመናዊ የአየር መከላከያ መረብ ሰንጥቀው በመግባት በሰሜናዊ እስራኤል በሚገኙ ወታደራዊ ቀጠናዎች ውስጥም ፈንድተው ነበር። እነዚህ ድሮኖች በምዕራባዊ ገሊላ አካባቢ ወደ ደቡብ አቅጣጫ ሰማዩን እየቀደዱ ሲምዘገዘጉ መላውን ቀጠና ያናወጠው አስፈሪ ሳይረን ድምፅ ማስተጋብተዋል። በአካባቢው የሚኖሩ እስራኤልያንም ሕይወታቸውን ለማዳን ወደ ቦምብ መጠለያዎችም በፓኒክና በከፍተኛ ሁከት ሲሮጡ ውለዋል። ምንም እንኳን የእስራኤል ጦር የደረሰ ከባድ የሰው ጉዳት የለም ቢልም በድንበር አካባቢ በሚገኘው ሜቱላና ጋጃር በተባሉ ከተሞች ላይም የተሰማው የድሮን ወረራ ድምፅን ግን የጦር አለቆቹን ክፉኛ አስደንግጧል። እንዲያውም በአንድ በኩል በኤላት ከተማ የተሰማው የሳይረን ድምፅ በስህተት የተነሳ መሆኑ ታውቆ ሳቅን ቢጭርም በደቡብ ሊባኖስ የሚንቀሳቀሰው የእስራኤል እግረኛ ጦር ላይ የወደቀው ሚስጥራዊ በረራ ግን ነገሩን እውነተኛ እሳታማ ፊልሚያም አድርጎታል። ይህ በእንዲህ እንዳለ የፖለቲካ ትንታኞች እንደሚሉት የእስራኤል የቤሩት ድብደባ ዋሽንግተንና ቴህራን ከጀመሩት ከፍተኛ የዲፕሎማሲ ፊልሚያ ጋር በቀጥታ የሚጋጭና ነገሩን ይበልጥ ያወሳሰበ ክስተትም ሆኗል። ኢራን ሁልጊዜም ሂዝቦላን እንደ ቀኝ እጇ የምታየው በመሆኑም የቤሩት መመታት በቴህራን ጀነራሎች ዘንድም ቁጣን መጫሩ አይቀሬ ነው ተብሏል። ምንም እንኳን የኢራን ባለስልጣናት እስካሁን ይፋ ምላሽ ባይሰጡም ትራምፕ የ60 ቀን የፍቅር ቀጠሮ ይዘናል እያሉ በሚደሰክሩበት ዋይት ሃውስ ዝግጅት ክፍል ላይ ይህ ጥቃት ትልቅ ቦምቦሬም ሆኖባቸዋል። በአንድ በኩል ጣታቸውን በቃታው ላይ አድርገው ለበቀል የሚዘጋጁ የሊባኖስና የኢራን ታጣቂዎች፣ በሌላ በኩል ደግሞ ድንበር ጥሰው የሚገቡ ድሮኖችን ለመከላከል ቤሩትን የሚያፈርሱ የኔታንያሁ የጦር ክንፎች፣ በመሃል ደግሞ የስምሪት ሰነድ ለመፈረም የሚጣደፉት ትራምፕ የኢራን ታጣቂዎች እስራኤል ሰማይ ላይ የምታበረውንና እንደ አይኗ የምትሳሳለትን ኤሮን ዋን የተባለውን እጅግ ዘመናዊ ድሮን በሊባኖስ ቢካ ቫሊ ሰማይ ላይ እንደ ወፍ አድነው መሬት ላይ መከስከሳቸውን የሚያሳይ ድራማዊ ቪዲዮም ለዓለም ይፋ አድርገዋል። ይህ ቪዲዮ የሚጀምረው ታጣቂዎቹ ድሮንን ከስር ሆነው በትኩረት ሲከታተሉና ካሜራቸውን ሲያስተካክሉ ነው። ከዚያም ጨዋታው ወደ ጥቁርና ነጭ ምስል ይቀየርና ሚሳኤሉ ተጭኖ ኢላማው ተቆልፎ ተተኳሹ ሲወነጨፍ ያሳያል። ይባስ ብሎ ደግሞ ሚሳኤሉ ራሱ ላይ ካሜራ የተገጠመለት በመሆኑም ድሮኑን ሄዶ ፊት ለፊት ሲጋጨውና አመድ ሲያደርገው ያለው እውነተኛ ትዕይንት ተመልካቹን ቁጭ ብድግ የሚያደርግ ነው። ጥቃቱ ከተፈጸመ በኋላ ይኸው የእስራኤል ኩራት የሆነው ድሮን ተሰባብሮ የደህንነትና የመሰለል ቴክኖሎጂው በሙሉ አየር ላይ ተዘርግፎ መሬት ላይ ወድቋል። ታጣቂዎቹም በኩራት የእስራኤል ትልቁ የሰማይ አይን አሁን በእጃችን ገብቷል በማለት በቴል አቪቭ ላይ የፖለቲካ ስላቅም ሰንዝረዋል።
ይህን ጉዳይ በልጣ አሳሳቢና አስቂኝ የሚያደርገው ደግሞ የተከሰከሰችው የኢራን ዋን ተራ የኤሌክትሮኒክስ ዕቃ አለመሆኗ ነው። ይቺ ድሮን ከ16 ሜትር በላይ የክንፍ ስፋት ያላት ከ10 ኪሎ ሜትር በላይ ከፍታ ላይ መብረር የምትችልና ያለምንም ማረፊያ ለ40 ተከታታይ ሰዓታት አየር ላይ መቆየት የምትችል የእስራኤል መከላከያ ኢንዱስትሪ ዋና መመኪያም ነበረች። የደህንነት ሳይንስ ተመቶ መውደቁ በራሱ ትልቅ የጦርነት ሽልማት ቢሆንም በእስራኤል ምድር ላይ ግን ነገሩን ይበልጥ የፊልም ድራማ አድርገው ሌላ አስገራሚ ክስተት ተፈጥሯል። ጦርነቱ በብርቱ በቀጠለበት በዚያው ሰከንድ የእስራኤል የባቡር ድርጅት በሃይፋ አካባቢ የሚገኙ ዋና ዋና ጣቢያዎችን አገልግሎት በድንገት ማቋረጡን አውጇል። ይፋ በሆነው መረጃ መሠረትም ባቡሮቹ የቆሙት በጠላት ጥቃት ሳይሆን በአጋጣሚ ከአንድ የጭነት ባቡር ላይ የወደቁ የብረት ቁርጥራጮች የባቡር ሐዲዱን በመዝጋታቸው ነው። ይህ ክስተት ደግሞ በሳምንቱ የመጀመሪያ ቀን የሕዝብ መጨናነቅ በሚጀምርበት ሰዓት መከሰቱም በአንድ በኩል በድሮን ፍርሃት፣ በሌላ በኩል ደግሞ በባቡር መንገድ መዘጋት ምክንያት እስራኤላውያንን ግራ የሚያጋባና ሳቅን የሚያጭር አጋጣሚ ሆኖ አልፏል። በዚህ ሁሉ ትኩሳት መሃል ግን በደቡብ ሊባኖስ ድንበር ላይ ያለው ምድር እውነተኛ እሳት እየተተፋበት ይገኛል። የእስራኤል መከላከያ ሰራዊት ሰኔ 13 ዕለት በደቡብ ሊባኖስ ውስጥም 7 የሂዝቦላ ታጣቂዎችን መግደሉን የሚያሳይ ቪዲዮ በመልቀቅ ጡንቻውን ለማሳየት ሞክሯል። የእስራኤል 551ኛው ብርጌድ ከ91ኛ ዲቪዥን ጋርም በመሆን በሰሩት ኦፕሬሽን ታጣቂዎቹ በደቡብ ሊባኖስ ስር በሚስጥር በቆፈሩት የመሬት ውስጥ መቃኛ ጣቢያ ውስጥም ተደብቀው እንደነበር ተገልጿል። የመሬት ውስጥ መሸሸጊያ ታጣቂዎቹ የአምቡላንስ የሞርታርና የምግብ አቅርቦቶችን በመጋዘንነት አከማችተው ለአደጋ ጊዜ የሚጠቀሙበት ስፍራ የነበረ ሲሆን የእስራኤል እግረኛ ጦር ከአየር ኃይል ከመድፍና ከራሷ ድሮኖች ጋር በመተባበር ታጣቂዎቹን ሙሉ በሙሉ ማጥፋቱን አስታውቋል። ይሁን እንጂ እስራኤል ይህንን ድል ብታበስርም በሊባኖስ በኩል ግን የጦርነቱ ክንድ ይበልጥ እየጠነከረ መጥቷል። ትላንት ሌሊቱን ሙሉ በደቡብ ሊባኖስ በሚገኙት በክፋር ቴብኒት፣ አርኖንና ስትራቴጂካዊ በሆኑት በአሊታያ ኮረብቶች ላይ እጅግ ከባድ የፊት ለፊት ውጊያም ተካሂደዋል። የሊባኖስ ሚዲያዎች እንደዘገቡት ከሆነ እስራኤል የታጠቁ ተሽከርካሪዎቿን ወደፊት ለማስገባት ብትሞክርም ሌሊቱን ሙሉ በአየር ድብደባ፣ በመድፍ ቃጠሎና በሄሊኮፕተር ጥቃቶች የታጀበ እጅግ አስፈሪ ፊልሚያ አስተናግዳለች። በአንድ በኩል በአገር ውስጥ የባቡር ሐዲዶቿ በብረት ቁርጥራጭ ተዘግቶባት ግራ የተጋባችውና የደህንነት ድሮኖቿ ሰማይ ላይ እየተመቱባት የምትቆጨው እስራኤል፣ በሌላ በኩል ደግሞ የእስራኤልን ዓይን አሳውረናል እያሉ በመሬት ውስጥ ዋሻዎች ውስጥ ሆነው እሳት የሚተፉት ታጣቂዎች። ለመሆኑ በዚህ እሳታማና ሚስጥራዊ ጨዋታ ውስጥም በመጨረሻ የበላይነቱን የሚይዘው ማን ነው? የመካከለኛው ምስራቅ የኃይል ሚዛን ፊልሚያ ወዴት ሊያመራ እንደሚችል መላው ዓለም ቁጭ ብድግ ብሎ በአግራሞት መከታተሉን ቀጥሏል። በአጠቃላይ የዓለም ፖለቲካና ወታደራዊ ፊልሚያም በአሁኑ ሰዓት ማንም ወደማይቆጣጠረው እሳታማ ምዕራፍ ውስጥም ገብቷል። በአንድ በኩል አሜሪካ በቀጠናው ላይ ያላትን ወታደራዊ በላይነት ለማስጠበቅና ከቴህራን ጋር ዲፕሎማሲያዊ ስምምነት ለመፈራረም ሌሊት ከቀን ብትደክምም በገዛ ምድሯ ላይ የደረሰው የጄት መከስከስ አደጋና በባህሬን የጠፋባት የራዳር አይኗ ግን ዋሽንግተንን ክፉኛ አጣብቂኝ ውስጥም ከቷታል። በሌላ በኩል ደግሞ እስራኤል የቴክኖሎጂ አቅሟን ተጠቅማ በደቡብ ሊባኖስ ዋሻዎች ውስጥም ያሉትን ታጣቂዎች በማጥፋትና ቤሩትን በቦምብ በመቀጥቀጥ ጡንቻዋን ለማሳየት ብትሞክርም እጅግ ውድ የሆነውና እንደ አይኗ የምሳሳለት የኢራን ዋን ድሮን በሊባኖስ ሰማይ ላይ ተመቶ መውደቁና በሃይፋ ከተማ የገጠማት የባቡር ሐዲድ መመሰቃቀል ነገሩን ሁሉ ድራማ አድርጎታል። ትራምፕ ለልደት በዓላቸው ማክበሪያ ታሪካዊ ፊርሚያ ለመቁረጥ ቢጣደፉም ኢራንና የሊባኖስ ታጣቂዎች ግን በጦር ሜዳው ላይ በሚያሳዩት ለአስጠራሽ ግብግብ የዋሽንግተን ዲፕሎማሲ ውሃ ቢወቅጡትን ቦጭ እያደረጉት ይገኛሉ። የኃያላኑ የድመትና አይጥ ጨዋታም አንዱ የአንዱን አይን ለማጥፋትና የበላይነቱን ለመያዝ በሚያደርገው ፊልሚያ መላውን ዓለም በትልቅ ስጋትና ግራምት ውስጥም ጥሎታል። ለመሆኑ በዚህ እሳታማና ሚስጥራዊ ሚዛን ፊልሚያ ውስጥም በመጨረሻ አሸናፊ ሆነው የሚወጣው ማን ይመስላችኋል? ትራምፕስ የፈለጉትን የሰላም ስምምነት ማሳካት ይቻላቸው ይሆን ወይንስ ደግሞ የመካከለኛው ምስራቅ ውጥረት ወደ ከፋ የዓለም አቀፍ ቀውስ ያመራል? የእናንተን ጠቃሚ አስተያየት ከታች ባለው የኮመንት መስጫ ሳጥን ላይ አስፍሩልን፣ እንወያይበት። ቪዲዮን ላይክና ሼር ማድረጋችሁን አትርሱ። በሚቀጥለው አዲስና እሳታማ መረጃ እስክንገናኝ ድረስ ሰላም ቆዩልን።